ቤተሰብ እንግዲህ ይሄ እንቁላልና ወተቱ እንደዚህ ፈጭተን ዱቄቱን ለመጨመር እዚህ ጋር የመተን ያለነው እንቁላል፣ ዘይት፣ ወተት 2 እንቁላል ነው የጨመርነው። እንቁላል ብታበዙም ብታሳንሱም በራሳችሁ ምርጫ ነው። ያው በሱንያችሁ አይነት ሱንያችን የኛ ትንሽ ስለሆነ በጣም ትልቅ ኬክ አይደለም የምንሰራው። አሁን የምንጨምረው ቀጥታ እዚህ ጋር ያለው ያው መጀመሪያ በመፍጫ ነው የፈጨነው። ከዛ ዱቄቱን ለመጨመር በመፍጫ ከፈጫችሁ ዱቄቱ ኬኩ ቆንጆ አይሆንላችሁ። ለዛ ነው እዚህ የገለበጥነው። ትንሽዬ ጫው ጨምሬያለሁኝ። እኔ ዱቄት አልለካም እያየው ነው። ያው መቼም ለኪቼ አይደለም የሚሰራው። እያየው እየመታው እያየው ነው የምጨምረው። ያው ነው የፈለገ ሰው በብርጭቆ መለካት ይችላል። በጣም ይሄ ጥቅጥቅ ያለ ነው። ቀስ አድርጎ ነው የሚያወጣው። ዱቄቱን ንፎት አንዳንድ ነገር ሊኖረው ስለሚችል ለኬክ ስለሆነ ብዙም ቆሻሻ የለውም። እችም ብትሆን ኬኩን ታበላሻለች። እኔ ያየው ነው የምጨምር ብያቸዋለሁ። እንዲያችን እንደቀቀ ካለ አንዳንድ ሰዎች ቤኪንግ ፓውደሩን ከዱቄቱ ጋር ያደርጉታል። እንደሱ ማድረግ የለባቸውም። መጀመሪያ ይሄንን ሚቱትና ቤኪንግ ፓውደር ጥቅሙ ምንድነው? ኬኩ እንዲነፋ እንዲስታታ ስለሚያደርገው በመጨረሻ አካባቢ ሲጨምሩ አሪፍ ነው። በቃ ትንሽ ጨምራችሁ ትንሽ ነካ ነካ ማድረግ ብቻ። ስራው ትንሽ ሰዓት ብቻ ስለሆነ ማለት ነው። ረጅም ሰዓት አይቀመጥም። ቤኪንግ ፓውደር ቶሎ ነው በቃ ስራውን የሚያቆመው። አንደኛ እያየው ነው እየጨመርኩ ያለሁት።
ዱቄት ይፈልጋል። ግን አሁን እኔ የማደርገው ከፍለዋለሁኝ እንደዚህ ቀጠን ካለ። ለምን ሁለት አይነት ስለማደርገው በጣም ሳይወፍርብኝ ነው። በሌላ ሳህን ነው የሚቀንሰው። አሁን ቤኪንግ ፓውደር ጨምራለሁኝ። እንደምታዩት ይሄንን ጨርሼለታለሁ። እዚህ ጋር ጎድጓዳ ሳህን አለን አሳያቸው። በዚህ ቀንሰዋለሁኝ ሁለት አይነት ስለማደርገው ከጨረስኩለት በኋላ ነው ይሄን የሚጨምረው። ለምን ቤኪንግ ፓውደር ትንሽ ሰዓት ብቻ ሰርቶ የሚያበቃ ስለሆነ መቆየት የለበትም። በመጨረሻ በዚህ መልኩ እናፈዋለን ማለት ነው። በጣም አላበዛም ስለሚያስታውቅ ምላሳችን ላይ የሆነ የማቃጠል ባህሪ ያለው ሲበዛ ማለት ነው። ሁለት ማንኪያ በዚህ ምንም የለውም። እዛ አሁን ይሄንን መጀመሪያ ሁሉም ቦታ እንዲዳረስ አደርገዋለሁ። አያችሁት? እየወፈረ ነው የሚሄደው ቤኪንግ ፓውደር ከገባ። አሁን ቀጥታ እዚህ ቀንሳለሁ ማለት ነው የተወሰነ። አያችሁ? መካከል ንስ ነው ማረጋው ግማሽ ግማሽ ጋር ይሄ ቫኒሊያ ነው። ይሄ ምንድነው ጥቅሙ? ለሽታው ሽታውን በጣም አሪፍ ያደርግላችኋል። ኬኩ 1-2-3 ቀንም ይቆያል ተላጃ አድርጋችሁት ማለት ነው። ይሄ ከሌላችሁ ሌሞኑን ገሽራችሁ መጨመር ትችላላችሁ። ሌሞን ዘስቱን ማለት ነው። ወይንም ደግሞ ግሽረል ሌሞን አይነቱት ቫኒሊያውን ኬኩ ቤቱ ሁላ ነው በጣም የሚሸታው። በቃ መብሰሉንም ትለዩበታላችሁ። አሁን እዚህ ሁለት ቦታ ስላደረግነው እዚህ ጋር ያስፈልጋል። አሁን ቫኒላ ጨምሬያለሁኝ። ቫኒላውንም እንደምታዩት ከጨረስኩ በኋላ ቤኪንግ ፓውደሩንም ከጨረስኩ በኋላ ነው የጨመርኩት። እዚህ አድርጌ ያው በደንብ አድርጌ ያዋህዳለሁ። ከመጨመሪያ በፊት አሳያቸው እንደዚህ ኮኮኔት ፓውደር ቾኮሌት ፓውደር ነው። ካካኦ ወይንም የሚሉት ወይንም ቾኮሌት ፓውደር ኦሪጂናሉ ነው። አይመርም። የፈለጋችሁትን ያክል መጨመር ትችላላችሁ። እኔ ይኸው ጨርሻለሁኝ። በጣም ነው የሚጠቀመው። ብዙ ቀን እጠቀመዋለሁ። አላበዛም። ውሃ በጣም ነው የሚይዘው። ይወፍራል ቶሎ ማለት ነው። ትንሽ ነው የምጨምር። አንድ ማንኪያ ከግማሽ በየመጠናችሁ። እኛ የራሳችንን እያሳየናችሁ ነው። እናንተ ደግሞ ታውቃላችሁ። ያስተካከልኩት ይሄ ምንድነው የሚባለው በአማርኛ ማሪፉ አላውቀውም። ብቻ አረቦቹ መከሰራት ነው። እሱን እጨምርበታለሁኝ ማለት ነው መጨረሻ ላይ። ኦኬ እዚህ ጋር እንደምታዩት የጥርስ ስቲኪኒ ያለኝ እሱ ይዤ በጣም ሰው ባለው ነው እንደዚህ አድርጌ ቅርጽ አወጣለታለሁኝ። በኋላ ሲበስል አሪፍ ቅርጽ ይዞ ነው የሚመጣልን።
በጣም ተመራማሪ ነኝ እኮ እንድትዘው ሀረፍ ይለኛል ሰው። አሁን ቀጥታ ይሄንን ነገር ከላይ ጨምራለሁ። አትሰቡ፣ ከላይ ቁጭ ብሎ አይቀርም። ሲበስል ኬኩ ውስጥ ነው የሚገባው። ኬክ ደግሞ ዝም ብለሽ ከላይ ምንም ነገር ሳይኖር ስታቀርቢው በጣም ነው እንትን የሚለኝ እና ሀሳብ የሚይዘኝ ምን ላድርግበት ተላይ ምን ልነሰንስበት ከማለት ያድነኛል። ይሄንን ካደረግኩ ሰላሳ ያሳይቻቸዋለሁ። እንደዚህ ነው ሙያ ከጎረቤቴ ነው አይደል የሚባለው። ባለሙያ ነኝ በዛ ላይ ላይክ አድርጉኝ። እቺን ኬክ ሰራ አሁን በዚህ መልኩ ቢስሚላ ጨምረናል። ማሻአላህ ኬካችን ጨርሷል። እንዴት እንዴት እንደሚያምር ይሁን። አሁን ደግሞ ቆርጠን እየበላን እናሳያቸዋለን። ኦኬ በጣም ትኩስ ስለሆነ ማሻአላህ ይሄው በዚህ መልኩ ኬካችን እንደዚህ ደርሶ እዩትማ። በጣም ነው የነፋው። በጣም አሪፍ ነው። ባይ እየበላን እናሳይ። ያሚ